መጨመር ፈልጋለሁ በበሽታው ምክንያት አውልቅ ያለው ሰውነቴ የለም በፊት የሚለብሳቸው ልብሶች ሁሉ ዛሬ ጥያቸዋለሁ ብሎ ስንት ኪሎ መጨመር ትፈልጋለህ አልከው አሁን 70 ኪሎ ነኝ 85 የመጀመሪያው መሆን ፈልጋለሁ አለ እሺ ከዚህ በፊት የማያረጋውን ሱሪ አርጎ ነው የመጣው የእግዚአብሔር ሰው 15 ኪሎ ጨምሮ ሰላም እንዴት ናችሁ የሳራ ኢንፎ ቤተሰብ ደህና ናችሁ ወይ የኡነት ግራ ጋብቶኝ ነው አሁን ቲክቶክን ገልበጥ እያደረኩኝ ሴፍ ማድረግ ስላቃተኝ ነው ሴፍ ማድረግ አቅቶኝ ነው እንግዲህ በቀን 15 ኪሎ ጨመረው ምን ያህል ውሸት ነው ምን አይነት ውሸት ነው ከየት ነው ያመጣችሁት ሰው በቀን ኪሎ አይደለም በግራም 5 ግራም 7 25 ግራም 30 ግራም ይያለ ነው መሄደው እንጂ በአንድ ቀን 15 ኪሎ ጨመረ ማለት የሰውን ምን ለበሰል በላችሁ ድንጋይ ነው እንደ ያዘው ድንጋይ ነው እንደ ወይንስ ተጨማሪ የሰው እኔ እንጃ ተጨማሪ የሆነ ነገር ያዘ ሰው እንዳለው እኔም እዚህ ጋር የሚረዳው ወይኔ የተሸከመ ነገር ነው ያለው ከዚህ በፊት ከእመሜ የተነሳ ልብሴ ሁላ መልበስ አልችልም ልብሶቼ ሰፉብኝ ነው አይደል እንደዛ ነው እና ዛሬ ወደ ኢየሱስ ስለመጣ ብቻ ወደ ካቶሊክ እምነት ስለመጣ እኔ የጠላው አይደለም ጠልቼ አይደለም ግን ውሸታችሁ ምን አይነት ውሸት ተሸክማችሁ እንደምትኖሩ ወቁ ከየት አመጣ በአንድ ቀን ከየት አመጣ 15 ኪሎ በአንድ ቀን ከየት አመጣ 15 ኪሎ በአንድ ቀን ጨመረ አንብቡት ለያሉት በአንድ ቀን ምን ባልተክ ነው ሻንጣ ተሸክመህ ነው ወይንስ ድንጋይን ተሸክመህ ነው 15 ኪሎ በቀን የጨመርከው የረብ ዳክላክ በጣም ነው እኔ እንግዲህ አንዳንዴ ሲያው አይቻ አንዳንዴ ማመኑ ላይ ያቀተኛል አሁን ይሄ ማመን አልችልም እኔ አሁን ይሄ ማመን አልችልም ሰውዬው ደግሞ አሜን ብሎ ይቀበላል ተቀበል አሜን እሺ ጊዜ አሜን እንበላው እሺ ከዛስ እኔ የሌለው ነገር ይጨምርብኛል እኔ ከየት መጥቶ እንግዲህ ሰይጣን ካሸከሙ አላቅም እናንተ እንግዲህ በእናንተ እምነት ከሰይጣን ርቃችሁ የምትኖሩት እንጂ እኔ እንጃ እኔ እንደምመስለኝ ሌላ መንፈስ አለባችሁ የኡነት በአንድ ቀን 15 ኪሎ ሰው ይጨምራል ማለት በፊልምም አይቼ አላቅም ኮሜዲያን ነገር ነው የምትሰሩት ያላችሁት እንጂ እኔ እንጃ አላቅም ብቻ አላቅም በአንድ ቀን ውስጥ እግዚአብሔር ሰው ስንት ኪሎ ጨመረ 15 ኪሎ ጨመረ በአንድ ቀን ልዩነት ይኸው ነው ሰመቷል እግዚአብሔር ሰው በአንድ ቀን ልዩነት መጨመር ፈልጋለሁ በአንድ ቀን ልዩነት አንድ ቀን ውስጥ 15 ኪሎ ጨመረውና ያኔ ትላንትና ያ ሱሪ መልበስ የማይችል ዛሬ ሱሪው ለበሰ ዋው ሲገር በጣም የሚገርም አድናቂ እሺ ቆይ ደግሞ ይሄን ደግሞ ይሁት ወንድ ልጅ ዝቅ ብሎ ማለት ነው ወንድ ልጅ ዝቅ ብሎ እንደዚህ ግሩን ስሞ ምን ብሎ ይለምነዋል ይሄ እንግዲህ የመጨረሻችን ይሁን አላቀው የመጨረሻችን ይሁን ይሄ አመት ምን እንደው እኔ መሰለኝ 2014 መዘዙኑላ ይዞ የሚሄድ መሰለኝ ግን አሁን 1015 መዘዙ ነው ይዞ ይመጣው እንግዲህ ለወንድ ልጅ እንደዚህ ዝቅ ብሎ በአርሴማ በእናቴ ይያለ እንደዚህ ግሩን እየሳመ ተነስተነስ ይለዋል ይሄ ተነስተነስ የሚለው ልጅ ሰውዬው ፖሊሱ ማለት ነው እኔ እንጃ አላቅም ብቻ እኔ ከብደኛል ወንድ ልጅ ዝቅ ስል እኔ ለወንድም ዝቅ ስል ለሴትም ዝቅ ስል አልወድም እኔ ሴት ነኝ አልወድም ካላስ ወንድ ልጅ ማለት ለኔ አባቴ ነውና ዝቅ እንድልልኝ አልፈልግም ባለቤቴም ከሆነ ዝቅ እንድልልኝ አልፈልግም ለምን እኔ ነኝ ዝቅ ምለው ሴት ነኝና ዝቅ ለዋለሁ ለምን በሴትነትሽ ነው እንዴ አንቺ የኛ መፍትና ታስከብሪም ወይ የምትሉ ሰዎች ካላችሁ ሲጀምር ወንድ ልጅ ክብር አለው የትም ቦታ ማለት ነው እኛ ሲጀምር አሁን ክብሩ ረስተናል እንጂ ይው እግሩን ይስማል
ባርሴማ በማየሽ አልሰማም እያለ እንግዲህ ባርሴማ እያለ በማየ እያለ ሰውየው ምን እንዳጠፋን ባላቅም ማለት ነው። አልሰማህም ነው አልሰማም። እንጃ ምን እንደሚሆኑላ አላቅም። ኢትዮጵያ ውስጥ ክራንቹ የማን እንደሆነ አላቅም። የሰውየው ይሁን አላቅም ብቻ እኔ እንጃ። እንግዲህ እግዚአብሔር ይገስጽሽ፣ እግዚአብሔር ያስተምርሽ፣ ልቦና ይስጥሽ። በእውነት የሰውነትሽ እግዚአብሔር እንደሰጠሽ ረስተሽዋልና የገዛ ሰውነትሽ አድርገሽዋልና ልቦናሽን ይስጥሽ። እንዳንቺ አይነቶች ናቸው ክርስቲያኖችን አሰዳቢ፣ ኦርቶዶክስን አሰዳቢ ናችሁና ክርስቶስን አሰዳቢ ናችሁና እግዚአብሔር ይገስጽሽ። በእውነት ባንቺ ላይ ያደረውን የዝሙት መንፈስ የርኩሰት መንፈስ እግዚአብሔር ሰብሮ ይጣልሽ። ከዛ ውጪ እንደናንተ አይነት ሴቶች በቅጣት ነውና የምትማሩት። እግዚአብሔር በእንደናንተ አይነት ሴቶች ፍርድን ይስጥ፣ ማስተማርን ይስጥ፣ ለውጥን ያምጣ እንጂ እኛ ሰላምና ማስተማሩ ሳይሆን ፍርዱን ይስጥ ነው የምለው። እዚህ ጋር አይደለም ደግሞ አንዷ እንዴት እንደምትጨፍር ይዋት እዩ። መዝለል ጀመራችሁ እንዴ? ኢየሱስ ሆይ ኢየሱስ ሆይ መከራ ለነገሩ ዝላይ ተጽፏል። ቆይ አሁን እቺ ልጅ እንደዚህ ያደረገችው ሀታ ራቆቷን ቆማ እንደዚህ የምትዘፍነው ጡጧ ሁላ ውጭ አድርጋ ማለት ጡጧ ከፍስቷና ውጪ ነው ከለበሰችው ውጪ ነው ያለው። እንዳያችሁ የእምነት ሰው ማንኛውም እምነት ሲሆን ሙስሊም፣ ክርስቲያን፣ ካቶሊክ ማንኛውም እምነት ሲሆን ጡጣችሁን እያሳያችሁ ነው እንዴ እናንተ ኢየሱስ ክርስቶስን የሚጠሩት? ኢየሱስ ክርስቶስ እኮ ባዶ እግሩን ምራመድራ ባዶ ለኛ ብሎ ስጋውን መባረክ ብቻ አላቅም። ለኛ ብሎ የተቸገረውን ስቃይ ያየውን ስቃይ ታውቃላችሁ። ለኛ ብሎ ለሰው ልጅ ብሎ ለስጋችን ብሎ የተሰቀለው ያደረገውን ድርጊት እያያሽ አሁን አንቺ እንደዚህ ጡጥሽ ወጥቶ እስከሚዘፍን ድረስ አፉን አውጥቶ እስከሚዘል ድረስ ካንቺ ጋር እነን ትዘላለሽ ምን ማለት ነው? አረ ክርስቶስ ልቦናውን ይስጣችሁ። በቃ እኔ እንጃ አስጣላችሁኝ። ልቦናውን ይስጣችሁ። እኔ የካቶሊኮችን እምነት ጣልቼ አይደለም። ያው ሰው በእምነቱ ነው የሚኖረው። ማንኛውም ሰው በእምነቱ የሚያምነው እምነት መኖር ይችላል። መፍቱ ነው ማድረግ ይችላል። ግን ከአቅም በላይ ሲሆን ደግሞ ያስጠላል። ከአቅም በላይ ሲሆን ደግሞ ያስጠላል። የምታደርጉትን ድርጊት ደግሞ ውሸትን ደግሞ ያስጠላል። ባልፎ የሆነ ማስተር ማለት ነው ባልፎ ሲያስተምር 2 ሃይላንድን ውሃ አዘጋጀና ማለት ነው 2 ንጹህ ሃይላንድ ውሃ አዘጋጀና አንዱን በወተት ቀይራለን ያለው አንዱን በደም ይቀይራለን ያለው እንዴት እንደሰራው ታውቃላችሁ? እሺ እኔ ዛሬ እዚህ ጋር ልንጋራችሁ እንዴት እንደሰራ በድርጊት እየሰራው ላሳያችሁ ብዬ ነበር። አልተመቸኝም። እኔ በሚዘጋጅበት ሰዎቼ ወይን ደግሞ ማብራት አይኖርኝም። ብቻ እንዴት እንደሰራ ልንጋራችሁ አሁን ማለት ነው። ክዳን አለ አይደለ? ክዳኑ ውስጥ የተደረገ ወተት የሚመስል የጂንሶን ጠቀላችሁ አለ። ይሄ ቀለም የሚቀባ ሀገራችን ምንድነው ጀብሲን ምናምን የሚሰራበት እሱን ክዳኑ ውስጥ አደረገ። ክዳኑ ውስጥ ለጠፈው ምንም አይታይም። የእንትኑ ውስጥ ደግሞ ሶሪ ምን ውስጥ ልበላችሁ ሁለተኛ ደግሞ ቀይ ነገር ያለው ቀይ ነገር ምትፒንቶ መሰለ ፒንቶ እኛ ሀገር የምንጠጣባት በጠኑ ማለት ነው። ሐኪም ቤት አንዳንዴ ደም ለሌለን ሰዎች ያዘናናል። እሱንና ይለጥፋል። በማስቲክ ደብና አድርጎ ለጥፋታል ወይም በፕላስቲክ ከስራ አድርጎ ያኔ ካድኖ አስቀምጦታል። ይከፍትና ለህዝቡ ያሳያል። ፍለፊታችን ለህዝብ ይታያል። ለህዝብ ስታየኛ ምንድነው የምናየው? ያው ንጹህ ውሃ መሆኑ ብቻ ነው የምናየው እንጂ ክዳን ውስጥ ምን እንዳለ አናይም። ከዚህ በፊት አንድ ዩቲዩበር ሰርታለች። በደንብ አድርጋ ነው የሰራችው በድርጊት ደስ ብሎኝ ነው ያችን ልጅ እንትን ያመሰከንኳት። ከግሩፕ ውስጥ ነው ማን እንደሆነች ብቻ አላስታውስም። ግን እስካሁን የሷ ፈጠራ እውነቴ ነው እያስታወስክ ነው ያለሁት። አሳየችው
ሙስሊም ነች ግን አሳየችው እና ያ በግድ አሁን እንደዚህ ያላችሁ ንጹህ ነው ምናምን ይሄ ውሃ ምናምን ብሎ ያሳይና ማለት ነው በግድ እንትን ይመታዋል እንደዚህ ድሽ አድርጎ ይመታል ሲመታ ምን ይሆናል ክዳን ውስጥ የተለጠፈችው ከረር ይዞን ውሃው የሚበጣበጥ ማለት ነው ከዛ ውሃው ሲበጣበጥ አንዱ እንትን ጂሱ ያለበት ወደ ወተት ያኒ የወተት መልክ ይዛል ንጹህ ውሃ የነበረው ወደ ወተት ቀየርኩ ነው ምለው ያ ንጹህ ጥቁር ውሃ የነበረው ደግሞ ያው ንጹህ ውሃ የነበረው ደግሞ አንዱ ወደ ደም ቀይረለው ምለው ፒንቶ ያለበት ክዳን ውስጥ ማለት ነው እንደዚህ አይነት ፈጠራ ሁላ ነው ያለው አሁን ደግሞ ባለፈው የዛሬ 15 ቀን አካባቢ ያየሁት ነገር እንደዚህ ዩቲዩብ ላይ ነው ያየሁት ያገላባበትኩኝ ነው እሱም ያዩት እንዲህ ነው እሱስ የሚለው ምንድነው ደግሞ እኛ ድንጋይን ወደ ወርቅ እንቀይረዋለን አለ ድንጋይ ወደ ወርቅ እንቀይራለን አለው አስባችኋል እሺ አገራችን ውስጥ ድንጋይን ወደ ወርቅ መቀየር ከቻላችሁ እስካሁን ለምን አርፋችሁ ቁጭ ያላችሁ ለምን የኛ ህዝብ በራብ ሞት ሜዳ ላይ ለምን ሁሉም እናንተ እምነት አይገባም ነበር አያከብርም ነበር እስቲ ድንጋይን ደግሞ ወርቅ ስታደርጉ ነው እንዴት እንደሆነ እሱንም ደግሞ አለ እንዴት እንደሚሆን ባላቅም ሰርች ማድረግ ትችላላችሁ ጉግል ላይ ገብታችሁ ሰርች ማድረግ ትችላላችሁ ታገኛላችሁ እርግጠኛ ነኝ ማለት ነው ይሄ ያስጠላል አንድ እናታችን ደግሞ እዚሁ ስር የዚህ ባለቤት ቲክቶከር ግን ለማሰግን ወደዋለሁ ጥሩ ነገር ነው ይዘው የመጣው ማለት የሚያስተምርም ማያስተምርም ይዞ መጥቷል ይሁን ቻርነት ደሴ ነው ይሁን ጥሩ ነው መልካም ነው አንድ እናታችን ደግሞ ስትዘፍን አየው ስትጨፍር አየውት አንቺ ልቦነስ አዎ እናት አሁን ይመችሽ እናታችን ሀታ የወለደች እናት ደስ ይላታል በቃ ትጫወት እናታችን እንደዚህ ተጫወተች ጥሩ ተደወለ ብዘጎበት እና እናታችን ደግሞ ያው ወላጆቻችን እንደዚህ አንዳንድ ቦታ ድግስ ያለበት ቦታ እንደዚህ ሲጨፍሩ ደስ ይላል መች እንደዚህ በራቁት የሚትሄዱ ሰዎች አሁን እቺ ሴትዮ አይውላችሁ ነጠላዋን ጉልበቷ ላይ እስር አድርጋ ነው የምትጨፍር ሻሽና አስራ ምን ብላ አሁን ነጠላውን ለብስ ካደረገችው ደግሞ መልካም ሴት ሆኖ ትገኛለች እና እናታችን እንደዚህ ደስ ካለች ደግሞ እኛም ደስ ነናል አሁን እዚህ ላይ ማት ስድብ ወርዶበታል እቺ እናታችን ላይ ነው ማለት ነው አንዳንዴ እኛ ለቤተሰብ ቦታ መስጠት አለብን አንዳንድ ለቤተሰብ ቦታ መስጠት አሁን እቺ ሴትዮ እንደናንተ በቲክቶክ ላይ አልወጣችም እንደናንተ እንደኛ ማለት እንደኛ ልባል እንደኛ ቲክቶክ ላይ አልወጣችም አንድ ቂጧን ያሳየች ባያለች አንዷን ጡጧን ያሳየች አንዳ ምን እያደረገች አይደለም ግን ህዝብ ባለበት ቦታ ሙዚቃው ስለተከፈተ በቃ ዳንስ ሰራችሁ ደስ ይላል የማንኛውም እናት እንደዚህ ያኔ ደስታውን በትገልጽ ጥሩ ነው ምንም የሚያሳድባችሁ ነገር የለም በዚች እናት ማለት ነው እኔ እናት ብትሆን ምንም አይመስለኝም ለምን ቤት ውስጥም ድግስ ብደገስ ምን ብል እናት ስትደሰት ነው ደስ የሚለኝ ሁሌ ማለት ነው ለእናት ፍቅር የሌላችሁ ሰዎች ናቸው ስድብን ይወረዳችሁበት በአገራችን ላይ መሆም የዛሬው እንግዲህ ይሄ ቲክቶከር ላይ ነው ትኩረትን አድርጌ የመጣሁት ነው ከዚህ በለጠም አለ ግን ለዛሬው በቃኛል ቻው